ሰላም ጤና ይስጥልን ውድ ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ይህ ከአዲስ ከተማ ኮሙኒኬሽን እየተዘጋጀ የሚተላለፍላችሁ ሳምንታዊ ዜናችን ነው። በቅድሚያም ዋና ዋናዎቹን የአዲስ ከተማ ክፍለ ከተማ አስተዳደር የገና በዓልን በተስፋ ብርሃን የምገባ ማዕከል ከሚገኙ አቅመ ደካሞች ጋር አከበረ። የአዲስ ከተማ ክፍለ ከተማ ቤቶች አስተዳደር ጽፈት ቤት ዘመናዊ የመረጃ አያያዝ ስርዓትን በመዘርጋት ቀልጣፋ አገልግሎት እየሰጠ መሆኑን የአዲስ አበባ ከተማ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ አባላት ገለጸ። በቀጣይ የሚከበሩ የከተራና የጥምቀት በዓላትን ፍጹም ሰላማዊ ሆነው እንዲከበሩ ከሃይማኖት አባቶች ጋር በቅንጅት እየተሰራ መሆኑ ተገለጸ። በቀጣይ ወደ ዝርዝሩ እንገባለን። አብራችን ቆዩ። የአዲስ ከተማ ክፍለ ከተማ አስተዳደር የገና በዓልን በተስፋ ብርሃን የምገባ ማዕከል ከሚገኙ አቅመ ደካሞች ጋር አከበረ። በፕሮግራሙ መልእክት ያስተላለፉት የክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ መንግስት ሰው ተኮር የሆኑ በርካታ እቅዶችን ነድፎ እየሰራ መሆኑን ጠቅሰው ዛሬም የኢየሱስ ክርስቶስ የልደት በዓልን ከተቸገሩ ወገኖች ጋር ማክበራችን አብሮነትን፣ ወንድማማችነትና እህትማማችነትን የሚያሳይ ነው ሲሉ ገልጸዋል። ከክብርት ከንቲባ ጀምሮ ከክቡር ጠቅላይ ሚኒስትራችን ጀምሮ በቤታቸው ከልጆቻቸው ከቤተሰቦቻቸው ጋር ሳይሆን ለእንደዚህ ያለ ማህበራዊ ችግር ለተዳረጉ ህፃናት፣ ወጣቶች፣ አረጋውያን ድጋፍ በማድረግ በዓልን ተከፍተው ቅር ተሰኝተው እንዳያልፉ ለማድረግ የሚደረጉ ስነ ስርዓቶች አሉ። እንግዲህ ባለፉት ዓመታት መሰል ስራዎች እየተሰሩ በዚህ ቤት አዲስ ዓመት አብረን ነበርን፣ ታስታውሳላችሁ። አብረን ማዕድ ተጋርተናል። አሁንም በቀጣይም መሰል ተግባራት ይከናወናሉ። የክፍለ ከተማ አስተዳደሩ በዝቅተኛ የኑሮ ደረጃ ከሚገኙ ዜጎች ጋር በዓልን ማክበሩ የሚደገፍ ነው ሲሉ የአዲስ አበባ ከተማ አስተዳደር የምገባ ኤጀንሲ ምክትል ዳይሬክተር አቶ ምናወር ኑረዲን ተናግረዋል። የክፍለ ከተማው ሴቶች ህጻናትና ማህበራዊ ጉዳይ ጽፈት ቤት ኃላፊ ወይዘሮ ህሊና ኃይሌ በበኩላቸው መንግስት ለሰው ተኮር ተግባር ትኩረት ሰጥቶ እየሰራ መሆኑን ገልጸው የምሳ ግብዣው እንዲሳካ በማስተባበር አስፈላጊውን አስተዋጽኦ ላበረከቱ አካላት ምስጋና አቅርበዋል። የክፍለ ከተማው ቤቶች አስተዳደር ጽፈት ቤት ዘመናዊ የመረጃ አያያዝ ስርዓትን በመዘርጋት ቀልጣፋ አገልግሎት እየሰጠ መሆኑን የአዲስ አበባ ከተማ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ አባላት ገለጹ። የአዲስ አበባ ከተማ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ አባላት የአዲስ ከተማ ክፍለ ከተማ ቤቶች አስተዳደር ጽፈት ቤት እየሰጠ ያለውን አገልግሎት የመረጃ አያያዝ ስርዓቱን እንዲሁም የቅሬታ አፈታት ሂደቱን ምልከታ አድርገዋል። ዘመናዊ የመረጃ አያያዝ ስርዓትን በመዘርጋት ቀልጣፋ አገልግሎት እየሰጠ መሆኑን የገለጹት የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር አቶሜ አበበ ጽፈት ቤቱ የጀመረውን ውጤታማ አሰራር አጠናክሮ ማስቀጠል ይኖርበታል ሲሉ ተናግረዋል። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በበኩላቸው የአዲስ ከተማ ክፍለ ከተማ ቤቶች አስተዳደር ጽፈት ቤት በቴክኖሎጂ ታግዞ እየሰጠ ያለው ዘመኑን የሚመጥን አገልግሎት ለሌሎች አርአያ መሆን የሚችል ውጤታማ አሰራር ነው ብለዋል። የክፍለ ከተማው ቤቶች አስተዳደር ጽፈት ቤት ኃላፊ አቶ አዲስ ዓለም እንቻለው ሁሉንም አይነት አገልግሎቶች በቴክኖሎጂ በማስደገፍ እየተሰጠ መሆኑን እንዲሁም የሁሉንም ቤቶች ፋይል ሲስተም ውስጥ በማስገባት ዲጂታላይዝ ማድረግ መቻሉን ሊከሰት የሚችሉትን ብልሹ አሰራርና ሌብነትን ማስቀረት ተችሏል ሲሉ ማብራሪያ ሰጥተዋል። የአዲስ ከተማ ክፍለ ከተማ አስተዳደር የገና በዓልን ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን ማዕድ አጋራ። መርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የአዲስ አበባ ከተማ የመንግስት ልማት ድርጅቶች አስተዳደር ባለስልጣን ዋና ስራ አስፈጻሚ አቶ ተንኩይ ጆንክ የበጎ ስራ አንድነታችንን የመረዳዳትና አብሮ የመኖር ባህላችንን የሚያሳድግ መሆኑን ገልጸው የኢትዮጵያዊ የመረዳዳት ባህላችንን በማጠናከር የበጎ ፈቃድ አገልግሎቶች ላይ በመሳተፍ ማህበራዊ ኃላፊነታችንን እየተወጣን እንገኛለን ሲሉ ገልጸዋል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው የክፍለ ከተማ አስተዳደሩ በርካታ ሰው ተኮር ስራዎችን በመስራት ላይ እንደሚገኝ ጠቁመው የገና በዓልን ምክንያት በማድረግ ለአቅመ ደካማ ነዋሪዎች የማዕድ ማጋራት እያካሄደ እንደሚገኝና በየጊዜው የሚያካሄደው ሰናይ ተግባር አካል በመሆኑ ወደፊትም የበጎ ፍቃድ አገልግሎቱ ተጠናክሮ እንዲቀጥል ሌሎች ተቋማትን በመሰል የበጎ ፍቃድ ተግባራት በመሳተፍ የበኩላቸውን ድርሻ እንዲወጡ መልእክትን አስተላልፈዋል።
የክፍለ ከተማው ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽሕፈት ቤት ኃላፊ ወይዘሪት ሀብታማ ቡልቻ በበኩላቸው የ2018 የገና በዓል ምክንያት በማድረግ በክፍለ ከተማችን የኑሮ ደረጃቸው ዝቅተኛ ለሆኑ የህብረተሰብ ክፍል ማዕድ የማጋራት ስራችን ላይ ለተሳተፉ ባለሀብቶች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች ክብር ይገባቸዋል ሲሉ ተናግረዋል። በቀጣይ የሚከበሩ የከተራና የጥምቀት በዓላት ፍጹም ሰላማዊ ሆነው እንዲከበሩ ከሃይማኖት አባቶች ጋር በቅንጅት እየተሰራ መሆኑ ተገለጸ። የአዲስ ከተማ ክፍለ ከተማ አስተዳደር የ2018 ዓ.ም የከተራና የጥምቀት በዓልን አከባበር አስመልክቶ ከሃይማኖት አባቶች ጋር ተወያይቷል። የክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ ሀገራችን ኢትዮጵያ ባለብዙ ቅርሶች ባለቤት መሆኗን ጠቅሰው በዩኔስኮ የዓለም ቅርስ የተመዘገበው የጥምቀት በዓል ሰላማዊ ሆኖ እንዲጠናቀቅ ከሃይማኖት አባቶች ጋር በትብብር እየሰራን እንገኛለን ብለዋል። ክፍለ ከተማው ሰላምና ጸጥታ ጽሕፈት ቤት ኃላፊ ዶክተር ጥበቡ ደጀኔ በበኩላቸው ጥምቀት የአደባባይ በዓል በመሆኑ ባህላዊ ትውፊቱን ሳይለቅ ፍጹም ሰላማዊና ያለምንም የጸጥታ ስጋት ለማክበር የቅድመ ዝግጅት ስራዎች እየተሰሩ እንደሚገኙና በዓሉ ዋነኛ ባለቤት የሆኑት የሃይማኖት አባቶች በበኩላቸው ኃላፊነታቸውን እንዲወጡ እየተሰራ ይገኛል ሲሉ ተናግረዋል። የአዲስ ከተማ ክፍለ ከተማ አስተዳደር የ2018 በጀት ዓመት የመጀመሪያ 6 ወር የመንግስት ስራዎች አፈጻጸም ግምገማ አካሄደ። የከተማ አስተዳደሩ የ2018 በጀት ዓመት የመጀመሪያ 6 ወራት አፈጻጸሙን የክፍለ ከተማና የወረዳ አስተባባሪ ኮሚቴዎች በተገኙበት ዝርዝር ሪፖርት አቅርቦ ውይይት ተደርጎበታል። መድረኩን የመሩት የክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበጀት ዓመቱ መጀመሪያ ላይ አዲስን እንደ አዲስ ብለን ጀምረን በሁሉም ዘርፎች ስኬታማ አፈጻጸም ማስመዝገብ መቻሉን ገልጸው ለዚህም ውጤት በየደረጃው ያለው አመራር ያስተሳሰብና የተግባር አንድነትን ተላብሶ በ24/7 መርህ መረባረብ መቻሉ ነው ሲሉ ገልጸዋል። የክፍለ ከተማው ምክትል ዋና ስራ አስፈጻሚና የስራ ክህሎት ጽሕፈት ቤት ኃላፊ ወይዘሮ ቴማር ጌታቸው በበኩላቸው የህዝባችንን ሁለንተናዊ ተጠቃሚነት በማረጋገጥ ወደ ብልጽግና የምናደርገው ጉዞ ፈጠን እየተደረገ ያለው ጥረት በጥሩ የአፈጻጸም ሂደት ላይ እንደሚገኝ ገልጸው በአጠቃላይ በግማሽ በበርካታ ዘርፎች ተጨባጭ ውጤት መመዝገባቸውን ተናግረዋል። ለዛሬ ያዘጋጀንላችሁ ዜናዎች ይህንን ይመስሉ ነበር። ሳምንት ከሌሎች ዜናዎች ጋር እስከምንገናኝ መልካም ሳምንት